ዛሬ የምንመለከተው ሶስተኛው ነው። ሙሉ በሙሉ ወሳኝ ነው። ዛሬ ሙሉ ኬሚካል ሚክስ የምናደርግበት ነው። ባለፈው እንዳለው ኬሚካሎች በሶስት ይከፈላሉ ብለናል። የመጀመሪያው ቴክኒክ ኤጀንት፣ ሁለተኛው ደግሞ ክሊኒንግ ኤጀንት፣ ሶስተኛው ኮሚንግ ኤጀንት ብለናል። አሁን ቀጥታ ዜሮ እናደርጋለን። ልክ እንደባለፈው እኛው ዜሮ እናደርገዋለን። ይሄን ዜሮ ካለን በኋላ የዜሮ ነው። ይሄ ወደ 1 ኪሎ ነገታቱ። ስለዚህ ይሄን 1 ኪሎ ሳት እዚህ ጋር እንጨምራለን ማለት ነው። አሁን ሳቱን በዚህ ልክ እንትን ብለናል። ዋናው ስቴፕ መጠበቅ ያለብን መጀመሪያ የምናደርገው ቴክኒክ ኤጀንቶችን ነው። ከዛ ክሊኒንግ ኤጀንት እንቀጥላለን። መጨረሻ ላይ ፎሚንግ ኤጀንቶችን ነው። በዛ መሰረት ከቴክኒክ ኤጀንቶቹ ሳልታን ነው። ሁለተኛ የምንሄደው ሶዲየም ሳልፌት የሚባለው ነው። እሱን እንለካለን። 0.5 ጄስ 0.5 ነው። ቀጣይ የምናደርገው ሶዲያሽ 0.5 ከሴሚስ ላይ የሚጀምረው ሳልት ነው። ይሄ ሶዲየም ሳልፌት። አሁን ቀጣይ ሶዲያሽ እንጨምራለን። ቀጣይ ሶዲየም ሲሊኬት 2 ሊትር። ይሄ የሚያገለግለው ለማዋቀር ነው። ስለዚህ ቀጣይ ሶዲየም ሲሊኬት እናደርጋለን። ስቴፕ ባይ ስቴፕ እኔ ባደረኩት ነው የሚሆነው። የመጀመሪያ ቴክኒክ ኤጀንት፣ ቀጣይ ክሊነር፣ ከዛ መጨረሻ ላይ ፎሚንግ ኤጀንት እንጨምራለን። አሁን ሶዲየም ሲሊኬት ኮስቲክ ሶዲያ በመባል የሚታወቀው አይቶ 0.35 እንጠቀማለን። በ2 ሊትር ማለት በጣም አደገኛ ስለሆነ በጣም ጥንቃቄ ያስፈልገዋል። 10 ደቂቃ ምናምን አካባቢ ትንሽ በፊት ይመረጣል። ሰውን አድርገናል ጨምረናል። ቀጣይ የምንጨምረው SLES 0.5 ቀጣይ የሚሆንና ላሳውን አንድ ላይ መጀመሪያ እናቀላቅለዋለን። ላሳ 2 ሊትር አሁን እዚህ በደንብ እናመስላለን። ፎሚንግ ቦስታ የሚባለው እንጨምራለን። ይሄ በጣም አረፋ እንዲኖር ያደርጋል። ስለዚህ የስ 1 ሊትር አካባቢ ይበቃዋል። ግን 1 ሊትር ተኩል ያደረኩት በደንብ አረፋ እንዲኖር፣ ምክንያቱም ማህበረሰቡ አረፋ የሚፈልግ ከሆነ በደንብ አረፋ እንዲኖር ማድረግ አለብን። ይሄኛው ሽቶ ነው። ይሄም አሁን 0.3 ሚሊ ሊትር ነው የማደርገው። እንደየ ሽቶ አይነት ነው። ፎርማሊ ከበዛ ሌላ ሽታ ስለሚቀይር በትንሹ እናደርግበታለን። በቃ ገደም እስኪ ማለት ነው። አሁን የሚደረጉ ኬሚካሎችን ሙሉ ጨርሰናል። ቀጣይ የሚሆነው ስራችን በደንብ አድርገን ማቀላቀል ነው። እዛ መጨረሻ እናያለን። እስካሁን ስናዘጋጅ የነበረው በጣም የማወፍረም አድርጎ ይሄው በጣም ደስ የሚል በዚህ መልኩ ማዘጋጀት ይቻላል። እንግዲህ ይሄ ከ24 ሰዓት በኋላ ኖርማሊ መጠቀም ይቻላል። እስከ መጨረሻው እናያለን፣ እናሽጋለን። እንግዲህ ብዙ ኬሚካል ተጠቅመን የሰራን ነው። ኬሚካል ብቻ ተጠቅመን ዝቅተኛ ዋጋ ለሚፈልግ ማህበረሰብ ማዘጋጀት የምንችለውን ቀጣይ እናያለን። ይህንን ጠቃሚ የሆነ መረጃ በሚሰጣቸው ቻናል በቅድሚያ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ ለሌሎች እንዲደርስ አድርጎ ለዛሬው ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱህ።